ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከእናንተ ጋር እንዴት ነው? እኔ ከሆነ ሰላም ነው፣ እግዚአብሔር ይመስገን። ከእናንተ ጋር እንዴት አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ትንሽ ጉንፋን ይዞኛል እንጂ ያለው ነገር ከእኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ሰላማችሁ፣ ፍቅራችሁ፣ አንድነታችሁ ያላችሁበት ብዙ ተትረፍረፍ ይበልልን እያልኩ ዛሬም በአዲስ ቪዲዮና በአዲስ ነገር መጥቻለሁ ማለት ነው። ቪዲዮውን እንግዲህ እስከ መጨረሻ ከተከታተላችሁ የምትሰሙት ይሆናል። ወዳችሁ ፈቅዳችሁ ሰብስክራይብ ለምታደርጉ ሀሳብ አስተያየታችሁን ለምትሰጡ ቪዲዮ ውስጥ ታረገ ምን ሆነ ነው ሀሳብ አስተያየታችሁን ለምትሰጡ ለሁላችሁም ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አሁን ባትርሱ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። እሱስ ምንድን ነው የሚለውን አብረን ነው የምናየው ማለት ነው። እንግዲህ ወደ ቪዲዮ ስንገባ አነጋጋሪና ቡጫራቂ የሆኑ ልጆች እንግዲህ ያው ከእነሱ አንፈታም። ያው ዞረን እነሱ ናቸው ቡጫቸው ማለት ነው። ፍየል ከመድረሷ ቅጠል በበጠሷ ይላሉ የድሮ ሰው ሲታሮቹ ማለት ነው። እና ዛሬ የተጋባን ነገ ያረገዝን ሆነ እኮ እነዚህ ልጆች ማለት ነው። እኔ እኮ የምለው ሰው ማይቻቻላቸውስ በጣም ሰው ያቻቻሉ ነው። ከምር በጣም ሰው ያቻቻሉ ነው ያሉት። ወላ እውነት ነው እውነት። አሁን ትናንትና ሰርጋሉ አዲስ ዱባይ ላይ፣ ዛሬ ደግሞ አዲስ አበባ ገብተው ቤቢ እንትን ምን ነው የሚባለው ይሄ ያጥሮፋት ስማሽ ኧረ ወየው የእናንተ እስከፋ። ቆይ እኔ የምለው ምንድን ነው ያኔ ምንድን ነው ይህ ነገር ምንድን ነው? ምን እየተሰራ ነው ያለው? ምን እየተካከለ ነው ያለው? ከምር በጣም ነው የሚገርመው። እንደዚህ አይኔ አላደለ ብቻ ምላችሁ ነው ሳስበው እውነትም አይመስለኝም። የሆነ ጋጋ ቤቢ ጋጋ የሚጫወቱ ነገር ነው የመሰለኝ ያለው ማለት ነው። እኔ እንጃ እኔ ቁጭ ብዬ ሳስባቸው እነዚህ ሰዎች ምን እየሰሩ ነው ያሉት? እውነት ነው ወይ? አሁንስ ደግሞ እርግዝናው እውነት ነው ወይ? እውነት ተረግሷል? እና እውነት ተረግሷል ወይ? የእርግዝና እውነት ነው ወይ? ያኔ እስከምንም ደረስኩኝ። እውነት እኔ እናንተ ሳምናችሁታል? ይሄን ነገር አምናችሁበታል? በነገራችን ላይ ልጅ የሚሰጠው ፈጣሪ ነው። ትዳርም ከፈጣሪ ነው። ሁሉ ነገር ከየት ነው? ከፈጣሪ ነው። ከፈጣሪ ካልተጻፈላችሁ በኑ ይቀራል ማለት ነው። እና የምትጃጃሉም ከሆነ እንደ ሰከነ ብትሉ ጥሩ ነው። እውነትም ከሆነ እሰየው ያርግላችሁ። ግን ገና ከሆነ ነው ገና ይሄን እኮ የአንድ ወር ቅሪት ነሽ ተብላ እኮ ነው እንደዚህ የምትሆኑ ማለት ነው። ተይ እናቴ ተይ እንጂ ተረጋጊ። ባንቺ የሚሆን ነገር አይደለም። አንቺ ስላልሽ አይደለም ፈጣሪ ካልጻፈልሽ ካልሽ አይሆንም። እና እንዲህ ቅንጥስጥስ ያት እስቲ ቪዲዮ ላይ እነዚህ አንተ እንደዚህ ካጠገቤ እንድትሄድ አልፈልግም። ምንድነው እሱ? ምንድነው ሚጥጥዬ ውይ እንደውኮ የዛሬ ልጆች ማለት ነው ያልተቆነጠጣችሁ ማለት ነው። ትቆነጠጡ ኖሮ መቼ የሁሉ ነገር ይመጣል። መንዘላዘል እውነት። አሁን ዛሬ ተጋብታችሁ ዛሬ ልጅ ስትሉ እንደው ትንሽ አይ ሸመታ አረጋችሁት እንዴ? ተገቢ አወጣችሁ ሽምት የምታደርጉት ነገር ወይስ ለነገሩ እናንተ ቆይታችኋል እኮ አብራችሁ ስታጃጁሉን ማለት ነው። በጣም ቆይታችሁ ስታጃጁሉን። ያርግላችሁ አያርግ አይደለም ያርግላችሁ። ፈጣሪ ይስጣችሁ። ልጅ ጸጋ ነው። ልጅ በረከት ነው። ልጅ ሀብት ነው። ልጅ ሲሳይ ነው። ልጅ ሁሉ ነገር ነው እግዚአብሔር ሲጨመርበት ማለት ነው። ከምንም በላይ ጤነኛማ ልጅ ይስጣችሁ። ፍቅር የሆነ ልጅ ይስጣችሁ። እናት አባታችሁን የሚያከብር ልጅ ይስጣችሁ። ግን እዛም ባሻገር አትሰግዙ። ያኔ አትሰግዙ ማለት እንደዚህ ይሆናል አይደል? አታካብዱ። ከብዙ ነገር አታካብዱ። ራሳችሁን አስተውሉ ማለት ነው። እና እዚህ ጋር እንደምታዩት እያለቀሰች ነው።
አሁን ገና የአንድ ወር ነፍሰ ጡር ነኝ ስለተባለች ብቻ እናቴ ውለታሽ፣ እናቴ እንደዚህ ገና ስንት ነገር ታያለሽ እናቴ፣ ስንት ነገር አለብሽ ገና ማለት ነው። የማይከፈል መስዋዕትነት ትከፍያለሽ ማለት ነው ለልጅሽ፣ የማይከፈል መስዋዕትነት ገና እናትሽን የምታመሰግኝበት ገና ብዙ ብዙ መንገዶች አሉ፣ ብዙ ብዙ ስቴፖች አሉ። ገና አልተነካም እናትሽን የምታመሰግኝበት። እናቴ ለካ እንደዚህ ተሰቃይቶሽ ነው፣ ለካ እንደዚህ ሆነሽ ነው እኔን እዚህ ጋር ያደረሽኝ ብለሽ ማለት ነው እናትሽን የምታመሰግኝበት ቀን ገና ነው። ገና አልደረሰም። አንድ ስቴፕ አልተራመድሽም። ይሄንን ለማለት ማለት አንድ ስቴፕን እንደዚህ አልተራመድሽም። ገና ብዙ ነገር ይቀርሻል እናትነት ለመሆን ማለት ነው። ብዙ ነገሮች አሉ። ስለዚህ ገና የአንድ ወር ነፍሰ ጡር ነኝ ስለተባልሽ ብቻ ወይም ምግብ ስላስጠላሽ ወይም የሆነ ነገር ስላስጠሉሽ እንደዚህ ልትይ